በተራሮች አካባቢ የሚኖር አንድ ድንጋይ ፈላጭ ሰው ነበረ ይባላል። ይሄ ሰው ድንጋይ እየፈለጠ ይኖራል። ሁሉ ጊዜ ድንጋይ ነው የሚፈልጠው። ድንጋይ ይፈልጣል፣ ይጠርባል፣ ይከረክማል፣ ተሸክሞ ይወስዳል፣ ይሸጣል። ለልጆቹና ለሚስቱ የዕለት ጉርስ ብቻ ነው የሚያገኘው። ኑሮ ከእጅ ወደ አፍ ነው። አንድም ቀን በዚህ ኑሮ ውስጥ ተመስገን ብሎ አያውቅም። ቢኖረንም ባይኖረንም ምን እንበል ብያቸዋለሁ? ተመስገን እንበል። እሱ ግን ባልተፈጠርኩ እከሌው ትላንት ተነስቶ ባለ መኪና ሆነ። የከሌ ልጆች ሙሉ ልብስ ለብሰው ይሄዳሉ። የኔ ልጆች የተጣፈ ልብስ ነው የሚለብሱት። የከሌ ልጆች አዳዲስ ደብተርና ቦርሳ ማንገቻ አላቸው። የኔ ልጆች በአንድ ደብተር 8 ትምህርት ይማራሉ። የተቀዳደደ ደብተር ነው ያላቸው። እስክሪፕቶ የላቸውም። የኔ ልጆች ተዋውሰው ነው የሚጽፉት። አቤት እግዚአብሔር፣ አሁን አንተ እኔን ፈጥረኸኛል። እንደዚህ ከመማረር እግዚአብሔር ይሰውረን። ስለሚነጫነጭ ተሳክቶለት አያውቅም። የሚነጫነጭ ሰው አይሞላለትም። የእግዚአብሔር ሰዎች ሁሌ እንዳዘነ ነው፣ ሁሌም እንደተበሳጨ ነው፣ ሁሌም እንደጎደለበት ነው። ሞልቶለት አያውቅም። እግዚአብሔር የጎደለውን ይሙላለን። አንድ ቀን ጭራሽ ተራራው ላይ ወጥቶ ድንጋይ ሲከረክም ገና መፍለጥ ሲጀምር ድንጋዩ አልፈለጣለው። አሁን አንተ አለ እግዚአብሔር እያለ በመራጃው ድንጋዩን ተራራ ላይ መታለው ሲል አውራ ጣቱን ቀረጠፈው። በጣም አዘነ። አሁን አንተ አለ እየተማረረ እግሩን አሰረና የፈለጣትን ትንሽ መከርከም ሲጀምር እጁን ደግሞ በመሮ ጠረቆሰው። ከዛ ልብሱን ቀዶ ጠምጥሞ እየተጎተተ ወረደ። እቃውን ይዞ እቤት ገባና የእመቤታችን ስዕል ፊት ተንበርክኮ ስቅስቅ ብሎ አለቀሰ። ለምንድን ነው የፈጠርከኝ እግዚአብሔር ሆይ? ምን አለበት አሁን ወይ ከደና አልተወለድኩ ባለጸጋ ዘመድ የለኝ፣ ወይ ደና ዕውቀት የለኝ ስራ ሰርቼ አልኖር፣ ወይ ሀብት የለኝ ልጆቼን በደንብ አላኖር፣ ወይ ጥሩ ዕውቀት የለኝ፣ ወይ ጥሩ ትምህርት የለኝ፣ ወይ ጥሩ ስራ የለኝ፣ ወይ ጥሩ ሀብት የለኝ፣ ጥሩ ዘመድ የለኝ። ሰዎች ከኋላ እየተነሱ ሀብታም ይሆናሉ፣ እኔ ግን ባዶ ነኝ። በእኔ ላይ ያለ ዓላማ ምንድን ነው? ይኸው ልጆች አሁን ለነገ ቁርስ የላቸውም። ባዶዬን ተመለስኩ። ባዶዬን ታስቀረኛለህ? ለዚህ ነው የፈጠርከኝ? ስቅስቅ ብሎ አለቀሰ። እንባው ከወጣ በኋላ እልሁን ሲጨርስ በዛው እንቅልፍ ወሰደው። ባለቤቱ እራት ይዛለት መጥታ ስታየው ኩምትር ብሎ ተኝቷል። ብርድ ልብስ አለበሰችውና ምግቡን ይዛው ጎሽ እኔ ነገ በላው የለም ብዬ ነበር፣ ቁርስ ይበላዋል ይተኛ አለች። ይዛ ሄደች። እንደተኛ ህልም ማየት ጀመረ። መዶሻውን ተሸክምና እያነከሰ ወጥቶ ተራራ ላይ ትልቁን ተራራ ኳ ሲያደርገው ፍርከስ አለለት ድንጋዩ። እንዴ ትላንትም ቢብሎኛ አልነበረም እንደ ይሄ ድንጋይ አለ። በህልሙ እንደሆነ አላስተዋለም። ትልቁን ድንጋይ ሲፈነቅል ከውስጥ የሚያንጸባርቅ እንቁ ውድ የሆነ የከበረ ድንጋይ ያገኘ። ወይ አንተ እግዚአብሔር ገና ስነጫነጭብህ ይሄንን ሰጠኝ? ኧረ በደንብ ነው የምነጫነጭብህ አለ። ተመስገን አላለም። ከዛ ያንን ወርቅ ትልቅ የከበረውን ድንጋይ ወስዶ ሸጠና ሀብታም ሆነ። በአንድ ጊዜ ሀብታም። ለልጆቹ መኪና ገዛላቸው፣ ውድ ልብስ ገዛላቸው፣ ዘናጮች ሆኑ። ትልቅ ፈረስ የሚያስጋልብ ግቢ ሰራ፣ ማብራት በመብራት አደረገው። እንደው ባለጸጋ ሆነ ባንዴ። ንጉሱ እንዴት ያለ ባለጸጋ ነው ብለው አስጠሩት። የታባቱ እዚህ ንጉስ ላይ ደረቴን ነው ምነፋበት አለ። ተመስገን አላለም። ልብ አድርጉ። ከዛ ቤተ መንግስት እንደገባ ወታደሮቹ መጡና ተንደርድረው ሂድ ለንጉሱ እጅ ንሳ ዙፋኑ ላይ ላሉት አሉ። እንዴ እኔን የመሰለ ባለጸጋ የሰው ልክ አታውቁም እንዴ አላቸው። እናውቃለን ልክህን። እምቢ ካልክ አንተን እዚህ እስር ቤት አስገብተን ሚስትህን እንዳለ ከነ ንብረቱ ለንጉስ እንሰጣቸዋለን ከፈለክ። ይሄን ታውቃለህ አሉት። ሲያስበው አቅም እንደሌለው ገባው። ንጉስ ብዙ ወታደሮች አሏቸው። ተበሳጨ። እዛው ቁጭ ብሎ እግዚአብሔር ሆይ የንጉስ ጫማ ታስመኛለህ? አሁን አንተ አለ በቦታ ምን አለበት ንጉስ ብታደርገኝ አለ። በምኑ ነው ይሄን ያለው? በህልሙ። ልብ አድርጉ። እግዚአብሔር ንጉስ አደረገው። ይሄንን ህዝብ አሰግደዋለሁ አለ። ግብር አበዛበታለሁ፣ ጫና አበዛበታለሁ። መንገዱን በወታደሮች እያሳጠርኩ ነጭ ጓንቴን አድርጌ በክፍት መኪና እጄን አወዛውዛለሁ። የማይሰግድልኝን ከፍ ብሎ ከባቱ ዝቅ ብሎ ከአንገቱ እንዲቆረጥ አዋጅ አስነግራለሁ አለ። እንዳለውም እንደሚፈልገው አደረገ። በመኪና በአደባባይ መሃል የማይሰግድልኝ ይገደላል ብሎ እጁን ማወዛወዝ ሲጀምር ህልም ነውና አልሳካ አለው። ደበዘዘበት። ምንድን ነው ብሎ ሲያስብ ፀሐይ አይኑ ላይ አንጸባርቃበታለች። ንጉስ ነው፣ ፀሐይን ግን ማዘዝ አይችልም። ፀሐይ ከሱ በላይ እንደሆነች ሲገባው ተሰማው። አይ እግዚአብሔር ምን አለበት ንጉስም በወለካ ከፀሐይ አልበልጥም። ምን አለበት አሁን ፀሐይ ብታደርገኝ ብሎ እግዚአብሔርን ለመነ። እግዚአብሔርም ፀሐይ አደረገው። ያ ድንጋይ ፈላጭ ፀሐይ ሆነ። አሁን አለ የታባቱ አለ እንደ አረብ ሀገር ፀሐይ ህዝቡን ለበልበዋለሁ አለ። በኃይል ወጥቼ ተመስገን አላለም።
እግዚአብሔር እንድናመሰግን